ለኢዛና ይደውላል። እድልና ኢዛና ደግሞ ያዳ የት እንዳለም እነሱም ስለሚፈልጉና እንዲሁም ደግሞ ለናቲና ለናቲም እኔ እናንተ በፍጹም ጠላቶች አይደለንም፣ ባይሆን እንኳን የጋራ ጠላት አለን ብሎም ሲል ይሄ ደግሞ ምን ማለት ነው? አንተ በፍጹም እኔ ልታግዘኝ አችልም ይለዋል። አዎ የጋራ ጠላት አለን፣ እናም ሶስተኛ ወገኑን እኔ ራሴ አመጣላለሁ ሲለው ይህን ነገር ግን ደግሞ በፍጹም አላመነም ነበር። ግን የጋራ ጠላታችን ማን ነው ብሎም ይለዋል። ሶስተኛ ወገን እኮ ሶስተኛ ወገን ወይ አንተ ደግሞ ወይ ወንድም ልትሆኑ ትችላላችሁ ብሎም ይለዋል። ቢሆን በፍጹም እንደዚህ አልደባበቅም ነበር፣ ወንድሜን ደግሞ ከዚህ ነገር አስወጣው ብሎም ይለዋል። እሺ ታዲያ ምንድን ነው ነገሩ? ማን ነው እሱ? እስኪ ንገረኝ ብሎም ይለዋል። እሺ ታዲያ ምን እንዳደርግልህ ነው የፈለግከው ብሎም ይለዋል። ይኸውልህ ሶስተኛ ወገን የት ምን ላይ እንደሆነ እኔ ያሳውቃለሁ፣ በተራ ደግሞ ለእኔ የሆነ ነገር ታደርግልኛለህ ብሎም ይለዋል። እሺ ለአንተ ምን እንዳደርግልህ ነው የፈለግከው? ወንድሜ ምንም እንዳይሆንና እንዲሁም ደግሞ ዜማና ቢኒንም ጠብቅልኝ፣ እነሱም ምንም ነገር እንዲሆኑ አልፈልግም ብሎ ናቲም ይለዋል። ቃላብም ይሄን ነገር ሲለው በፍጹም ሊያምነው አልቻለም ነበረ። ግን እመነኝ እኔን ራሴ ወንጀለኛ ከሆንኩ ራሴን አሳልፌ እሰጣለሁ። እኔ እሱ ግዴታዬ ነው፣ አንተ ብለኸኝ አይደለም። ግን ደግሞ አንተ ወንጀለኛና እንዲሁም ነፍሰ ገዳይ እንደሆንክ ግን እንዳትረሳ ብሎም ይለዋል። ይኸውልህ እኔ ሶስተኛ ወገን ካገኘውም በኋላ እኔ ወንጀለኛ ከሆንኩኝ ራሴን ለህግ እሰጣለሁ ወይም ደግሞ ራሴን እጅ እሰጣለሁ ብሎም ይለዋል ናቲ። እኔ ሶስተኛ ወገን ከተያዘን በኋላ ወንድሜ ዜማና አቤኔ ደህና መሆናቸውን ካወቅኩ በኋላ እኔው ራሴ እጄ ወንጀልን ተናዝዤ እጄን እሰጣለሁ ብሎም ናቲ ይነግረዋል። በዚህም ምክንያት እንግዲህ ሁለቱም ይግባቡና እሺ ብሎ እሱም ደግሞ ቃላብም ይቀበለዋል። ቃላብና እንዲሁም ናቲ አንድ ላይ ለመስራት ወሰኑ። ይህንን ደግሞ የወሰኑበት ምክንያቱም ደግሞ ሶስተኛ ወገኑን ሊያመጣለት ስለሆነ ነው። ደግሞ የነዋን ወንድም ወደ አንተ የላኩትኝ እኔ ነኝ፣ እናም ምንም ነገር እንዳታደርገው ብሎ ለናቲ ይነግረዋል። ናቲም ደግሞ አውቃለሁ፣ ሁሉንም ሚስጥራችሁን ጠንቅቄ አውቃለሁ ብሎም ይመልስለታል። በቃ ይሄን ነገር አታስብ፣ እኔ ሁሉን ነገር አውቃለሁ። እንግዲህ እኔም በራሴ መንገድ አንተም በራስ መንገድ እናጣራ ብሎም ይለዋል። ሁለታቸውም ተስማምተው በዚህ ነገር እሺ ብለው ይለያያሉ። ናቲና ቃላብ አንድ ላይ ሲገናኙም ቆይ እዚህ ደግሞ ምን ትሰራለህ ብሎም ይለዋል። አንተ ታዲያ ምን ትሰራለህ ብሎ ናቲን ይጠይቀዋል ቃላብ። ይህን በሚጠይቅበት ሰዓት እኔማ እኮ እድል ናት እኮ የሆነ መረጃ ምሰጣለኝ እና ብላ ያለችኝ ብሎም እሺ አንተስ ምን ትሰራለህ በማለት ሲለው ቃላብም ደግሞ እኔ እኮ ኢዛና ነው ደውሎ እና ቶሎ እፈልጋለሁ እዚህ የምሰጥህ ቃለኝ ያለኝ አወቅኩኝ፣ በቃ ገባኝ ብሎም ይላል። ምንድን ነው የገባህ? ምንድን ነው ያወቅከው ብሎም ይለዋል። ይኸውልህ አሁን ላይ ሁለታችን ለማያያዝ ነበረ እነሱ የተጠቀሙት ይሄንን ነው ብሎም ናቲም ይነግረዋል። ይኸውልህ እነዚህ ቡችሎች እኛን ለማጣላት ነበረ እቅዳቸው፣ አየህ አይደለ ብሎም ይለዋል። አሁን ላይ እድልና ኢዛና ስለዚህ በቃ እኔና የኔን ማንነት አውቀዋል ማለት ነው ብሎም ይለዋል። ይህ እንግዲህ ማለት ነው ብሎ ሲነግረው አይ ለነገሩ በቃ አሁን ላይማ ሁሉም ነገር ስላለቀ ስለዚህ ወደ እስር ቤት መግቢያቸው ሰዓት ደርሰዋል ብሎም ይላል። አሁን ላይ በጣም ተጨናንቀው ያሉትኝ ኢዛናና እንዲሁም እድል በጣም ከባድ ችግር ውስጥ ገብተዋል። ምክንያቱም ደግሞ በዚህ ምክንያት አሁን ላይ ሁለቱን አገናኝተው አንድ ላይ ሊያጣሉ ነበረ። ነገር ግን ደግሞ እነሱ አንድ ላይ እንደሚሰሩና እንዲሁም ሁሉንም ሚስጥር አውቀውባቸዋል። ስለዚህ በዚህም ጉዳይ ከአሁን በኋላ እነሱ ምንም አያስፈልጉም፣ ወደ እስር ቤት መግቢያቸው ሰዓት ደርሰዋል ብሎ ይላል። አሁን ላይ ሁለቱም የሚገቡበት አጥተዋል። በተለይ ደግሞ እድል እዚህ ሀገር እንደምን ብለን መውጣት አለብን ብላም ትጠይቀዋለች። እንዴት ነው እዚህ ሀገር የምንወጣው? ስለዚህ ዝም ብለን አርፈን መቀመጥ አለብን ብሎም ይላታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ
ቤተሰብ ነው። ቤተሰብ የሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ገና ዛሬ የምትከታተሉ ካላችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በየጊዜው የሰዓቱ አዳዲስ ቪዲዮዎችን ይዘንላችሁ የምንቀርብ ይሆናል። ከእናንተ የሚጠብቀው ላይክ፣ ሼር እያደረጋችሁ እንዲሁም ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን በየጊዜው በየሰዓቱ የምንለቃቸው የተለያዩ ቪዲዮዎችን ወደ እናንተ እንዲደርሳችሁ ያደርጋል ማለት ነው። እንግዲህ አዳዲስ ቪዲዮዎችን ይዘንላችሁ አዳዲስ ድራማዎችን ይዘንላችሁ የምንቀርብ ይሆናል። እባካችሁን ቻናላችን ላይክ አድርጉ፣ እንዲሁም ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። ውድ ቤተሰቦቼ ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ ነው የማመሰግነው። ዛሬ እንግዲህ ዜማዬን ነው ይዤላችሁ የመጣሁትኝ። ዜማዬ ሁላችንም እንደምናውቀው እንግዲህ ዜማዬ ቶሎ ቶሎ እየተለቀቀ አይደለም። ሁላችሁም ደግሞ ኮሜንት ላይ ለምንድን ነው ቶሎ የማትለቁትኝ እያላችሁ ነው። ከአሁን በኋላ እንግዲህ በየቀኑ የምንለቅላችሁናል። እናንተ ታዲያ ላይክ ማድረጋችሁ እንዲሁም ቪዲዮን ስታዩ በመጀመሪያ ላይክ አድርጉ። ምክንያቱም ላይክ ስታደርጉ ዩቲዩብ ደግሞ ሼር ያደርግልናል። ለኛ ከታየልን ቪው ካለው ለኛ ጥቅም አለው ማለት ነው። ስለዚህ ቶሎ ቶሎ እንድንሰራላችሁ ቪዲዮን ያደርጋል ማለት ነው። ስለዚህ እባካችሁን ፕሊዝ ላይክ አድርጉ። ላይክ ሳታደርጉ እንዲሁም ደግሞ ሰብስክራይብ ሳታደርጉ የምታዩ ስላላችሁ ማለት ነው። ሁላችሁም ወዳጅ ፈቅዳችሁን ስለምትከታተሉ እናመሰግናለን። ታዲያ የደወል ምልክቷን መጫናችሁን አትርሱ። እኛ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ። እንግዲህ ኢዛናና ናቲ የመጨረሻ ፓርት ላይ ደርሰዋል ማለት ነው። በጣም ከባድ ችግር ውስጥ ገብተዋል። ምክንያቱም ደግሞ ኢዛናና እንዲሁም ደግሞ እድል ብዙ ነገር ሲሸውዱ ኑረው ነበረ። አሁን ላይ ግን ችግር ውስጥ ገብተዋል ማለት ነው። እስር ቤት ሊገቡም ነው። ምክንያቱም ደግሞ ናቲ እና እንዲሁም ደግሞ ቃላብ አንድ ላይ በመስራት በተለይ ደግሞ ቃላብ አውቆ እየተጠቀመባቸው እንደሆነና እንዲሁም ሶስተኛ ወገን ካገኙም በኋላ እነሱን እስር ቤት ለማስገባት ነው የፈለገው ማለት ነው። ነገር ግን ደግሞ ቃላብ ስለ ቃላብ ማንነት አላወቁም ነበረ። አሁን ላይ ግን ቃላብና ናቲ አንድ ላይ ሆነው ሲያወሩ ወይም ደግሞ ሲወያዩ ስላዩ ስለዚህ እነዚህ ውሾች እየተጫወቱብን ነው ማለት ነው። ስለዚህ ቃላብና እንዲሁም ናቲ ይተዋወቃሉ ማለት ነው። ናቲ ምንድነው ወይም ደግሞ ከቃላብ ጋር ያላቸው ነገር ምንድነው በማለት ስለዚህ እኛን ችግር ውስጥ ለማስገባት ነው ያሰቡት። እናም ራሳችን ማውጣት አለብን፣ ስለዚህ ከዚህ አገር መጥፋት አለብን ብላ እድልም እንግዲህ ይሄን ነገር ታነሳለች ማለት ነው። እንዲሁም ሚዛና በፍጹም እኔስ እንኳን አይደለም ይሄን ነገር ለቆ ከመሄዳችን በፊት የሆነ መፍትሄ ማምጣት አለብን ብሎም ይላታል። ይህን እንግዲህ በሚላት ሰዓት እንግዲህ እድልም አሁን ላይ በጣም ከብዷታል ማለት ነው። ምክንያቱም ደግሞ ወንጀለኛ ስለሆነች እስከዛሬ ድረስ ብዙ ነገር እየሆነች ነው ማለት ነው። እንዲሁም ናቲ ወንጀሌን እናዘዛለሁኝ፣ ነገር ግን ደግሞ ሶስተኛ ወገንን ካመጣውልህና ካገኘሁት በኋላ እኔ ራሴ ወንጀሌን ተናዝዤ ለህግ ራሴን አቀርባለሁ። ግን ደግሞ ናቲና እንዲሁም ደግሞ እድል ወይም ደግሞ ናቲ ማለትም እድልና ማለትም ዜማዬና ናቲ እንዲሁም ደግሞ ወንድሜ ምንም እንዳይሆኑብኝ ቃል ግባልኝ ይለዋል። ይሄ የራሴ